المسلم أخو المسلم ማንኛውም ሙስሊም ለሌላኛው ሙስሊም ወንድሙ ነው። ላይዝሊሙሁ ወላ የክዚቡ ይህም ስለሆነ አይበድለውና አይዋሸው። ወላ የሕቂሩ አይናቀውም አያሳንሰው። ቢሐስቢ ምርኢህ ሚነ ሸሪ አን የሕቂረ አኻሁ ሙስሊማ ለአንድ ሙስሊም ሰው ከወንጀል በስተኩል ለሱ በቂው ነው ሌላኛው ሙስሊም ወንድሙን ንቆና አሳንሶ ማየቱ። ኩሉ ሙስሊሚ ዐለ ሙስሊሚ ሐራሙን ደሙሁ ወማሉሁ ወዒርዱሁ ማንኛውም ሰው ለሌላኛው ሰው ላይ ማለት ነው ደሙ ሐራም ነው፣ ገንዘቡም እንደዚሁ ሐራም ነው። ክብሩም ራሱ ሊጠበቅለት ይገባል፣ ሐራም ነው ማለት ነው። አንድ ሙስሊም ከዛኛው ሙስሊም ላይ ሊበልጥና ሊሻል የሚችለው አላህ ሱብሓነሁ ወተዓላ ያለውን በመስራትና በመከልከል በተባለው ለበቀር ከዛ ውጭ በማንኛውም ነገር ሊበልጠው አይችልም ማለት ነው። ስለዚህ ሙስሊም ወንድሙን ንቆና አሳንሶ ማየት አንድ ሰው ይህ ራሱ ወንጀል ነው ማለት ነው። ኩኑ ኢኽዋናን ከማ ጀዐለኩም ላሁ ኢኽዋና አላህ ሱብሓነሁ ወተዓላ ወንድማማቾች እንዳደረጋችሁ ወንድማማችነታችሁን ጠብቁ። ላ የዝሊሙ በዕዱኩም በዕዷ ተጅራችሁ ከፊሉን አይበድለው። ወላ ዩሐዲሱ አሐዱኩም አልአኸረ ሐዲሰን ወሁወ ፊሂ ካዚብ ያላችሁ የላይኛውን ውሸቱን መሆኑን እየተረጋገጠና እያወቀ አይዋሸው፣ የውሸቱ ወሬ አይንገረው። ወላ የሕቂረነ አሐዱኩም ሰጊረን ወላ ከቢራ ትንሽም ሆነ ትልቅ ማንኛችሁም የላይኛውን መናቅና ማሳነስ የለበትም። ለይሰ ሊአሐድን ዐላ አሐድን ፈድሉን ኢላ ቢተቅዋ አንዱ ከአንዱ ምንም ብልጫ የለውም በአላህ በመፍራት በስተቀር እንጂ። ፈመን ካነ ሊላሂ አጥቃ ፈሁወ ዒንደላሂ አፍضል ወአክረሙ ወአውላ ለአላህ ሱብሓነሁ ወተዓላ ፈሪና ታዛዥ የሆነ ሰው እሱ የተሻለ የተከበረ ሰው ማለት ያ ነው። ያ ካልሆነ በስተቀር በሀብትም ሆነ በመልክ በስልጣንም ሆነ በማንኛውም ነገር ሰዎች ሊጠራጠሩ አይችሉም አላህ ዘንድ ባለው ደረጃ ማለት ነው። የቁል አላሁ ሱብሓነሁ ወተዓላ ስለዚህ በዚህ መልኩ ወንድምነታችሁን ጠብቃችሁና ተጋግዛችሁ ተባብራችሁ ምንም ነው ያለባችሁ አንዱን አንዱ መበደልና ማሸነፍ የበላይነት መሰራት የለበትም ይላል አላህ ሱብሓነሁ ወተዓላ። ስለ በደሎች በተመለከተ እንዲህ ይላል ማ ሊዛሊሚነ ሚን ሐሚም ወላ ሸፊዕን ዩጣዕ ለነዛ ለበደሎች እኩል የላቸውም የቅርብ ተቆርቋሪ ዘመድም እነሱ ሲቀጡ የሚያግዛቸው እንደዚሁም ምን ይሻላል ብሎ አስታራቂ ሆነ የሚቀጡ ሰው የላቸውም ይላል። በደል በጣም ከባድ ነው ማለት ነው። በደል መቼም አንድ ቁጥር አላህ ሱብሓነሁ ወተዓላ ሐራምና እርም ያደረገውን ሽርክ መስራት የመጀመሪያው በደል ነው ማለት ነው። ከዛ ሲቀጥል የሰዎች ሐቅም እንደዚያው ትልቅ በደል ነው እና ለበደሎች ለዛ ዱንያ ላይ ለእነሱ ሲቆረቆሩላቸው ሲያስቡላቸው ሲጨነቁላቸው የነበሩ ሰዎች የዛን ጊዜና ለተጠበቁለት ከሆነ አይገኙም ማለት ነው። ወላ ሸፊዕን ዩጣዕ ሽፍርናው በኋላ የሚባልና ለዛው ሊያስታርቅ የሚችልን ታዳጊ አይኖራቸውም ይላል። አሁንም በተጨማሪ ወማ ሊዛሊሚነ ሚን ነሲር ለበደሎች አጋዥና ረዳት የላቸውም። ስለዚህ በደሉን መጠንቀቅ ከበደሉ እዛ ዱንያ ላይ አፉ ማስባልና የሚከፈለውን ነገር መክፈል ተጣርቶ መሆን ነው እንጂ ከሄዱ በኋላ እዛ የሚያግዝ ነገር የለም አይኖርም ይላል አላህ ሱብሓነሁ ወተዓላ። ነቢያችንም ዓለይሂ ሰላቱ ወሰላም ፊማ ረዋሁ ሙስሊም ሚን ሐዲስ አቢ ዘር ረዲየላሁ ዐንሁ አነሁ ቃል يا عبادي يقول الله سبحانه وتعالى أنه قال يا عبادي إني حرمت الظلم على نفسي الله سبحانه وتعالى أريد أن يلم براسي لي لما تجاهده هنا لم يفرع وجه يعني اطلاعات በበደልነት አልበድላቸውም በነፍሴ ላይ በደልን አድርጌያለሁ ያ አላህ ወጀዐልቱሁ በይነኩም ሙሐረመን ስለዚህ በእናንተ ላይ ሐራም አድርጌዋለሁ። አንዱ ሊበድለው ሐራም ነው ይሄ ፈላ ተዛለሙ ስለዚህ አትበዳደሉ። እኔ በራሴ መቅጣትና መያዝ የምችለው ጌታ ሐራም አድርጌ በራሴ ላይ እናንተ ለምንድን አንዱን በአንዱ ላይ የበላይነት መሰማት የለበትም አትበዳደሉ ይላል ማለት ነው። አሁንም የቁሉ ረሱሉላህ ሰለላሁ ዐለይሂ ወሰለም የተቁ ዙልማ በደልን ተጠንቀቁ ራቁ በእነ ዙልማት የውመል ቂያማ ሰዎችን መበደል ነገ ወቂያማ የተጠራጠረ በርካታ ጨለማ ሆኖ የሚመጣው ማለት ነው። ጭንቀቱ ይበዛል ማለት ነው። ዛሬ በዱንያ ላይ እሱ አሸናፊነት ተሰምቶት በማንኛውም ነገር ቢንቀሳቀስ እንደሚወጣና እንደሚያሸንፍ ተማምኖ ሰዎችን የሚበድል ሰው ነገ ወቂያማ ግን በዙሪያው አካቦት የሚመጣው ጠበቅ ያለ ጨለማ ብዙ ነው ማለት ነው። ውጓቸው ይጠበዋል ማለት ነው። በእነዚህም ዙልማት የውመል ቂያማ በደል የውመል ቂያማ ጨለማ ነው። ወተቁ ሹሐ ወዘው ጨመሩ ለጥገተንም ስስትነትም ተጠንቀቁ። ከእናንተ ልታወጡ በሚገባው ነገር መሳሳት የለባችሁም። ዘካት ስታወጡ ቤተሰብ ታግዙ ሊሆን እናንተ በሚመለከት ነገር መሳሳት የለባችሁም አሉ። ለምን ፈኢነ ሹሐ አህለከ መን ካነ ቀብለኩም ከእናንተ በስተፊት የነበሩትን ሰዎች ያጠፋቸው ስስት ነው ማለት ነው። እነ ቃሩን ብንወስድ ያኩሉ ሀብት ሰጡት ግን ዘካ አውጣ ቢባል እንኳን ለዘካ ቀነሳሉ ያየው ገንዘቡ በጣም በዛበት በዛም ሰሰተና ራውጣ ማለት ነው። አላህ ሱብሓነሁ ወተዓላ ግን ምድር እንዲውጡ አደረገ ማለት እና ስስት ከእናንተ በስተፊትም የነበሩትን ሰዎች ያጠፋ ትልቅ ወንጀል ነውና ከሱ ራቁ።